ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤታችንን ተቀላቀሉ። ቪዲዮውን ላይክ በማድረግ ጀምሩት። ቪዲዮውን አይታችሁ ስጨርሱ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩልን በትህትና እንጠይቃለን። እንግዲህ ወደ ዛሬው ቪዲዮ ስናልፍ ሩታ ጋር አብርሃም ሄዶ ነበር። ያው አብርሃም ሄደበት ምክንያት ደግሞ ልጁን ለመጠየቅ ነው። ነገር ግን ያው ይሄንን አጋጣሚ ተጠቅማ ሩታ አንዳንድ ነገሮችን አብርሃም ጋር ለመነጋገር መወሰኗን ነግራናለች ማለት ነው። እንግዲህ ሰሞኑን እንደምናውቀው ሩታ አብርሃምን ይቅርታ እየጠየቀችው ነው። ወደ ቤቱ እንዲመለስም በጣም እያግባባችው ነበር። ያው አብርሃም ፈቃደኛ አልሆነም እንጂ ሩታ በጣም እየሞከረች ነው ሰሞኑን። ያው የድሮ ነገራቸው እንዲመለስና ልጃቸውን አብረው በፍቅር እንዲያሳድጉ አንድ ቤት እንዲኖሩም የቻለችውን እያደረገች ነው ማለት ነው። እንግዲህ እስከዛሬ ድረስ አብርሃም ፈቃደኛ አይደለም። እንግዲህ የዛሬውን ደግሞ ቆይታ አብረን የምናየው ነው የሚሆነው። ያው አብርሃም ልጁን ለመጠየቅ ሩታ ጋር እንደሚሄድ ነግሯታል ማለት ነው። ሩታም አጋጣሚውን ለመጠቀም ነው ያሰበችው። እንግዲህ ሩታ አንዳንድ ነገሮችን ስታወራ ነበረ። ያው አብርሃም ጋር ያላቸው ግንኙነት ብዙ ክፍተት እንዲኖረው ምክንያት የሆነው ነገር ብላ ያሰበችውን ነገርም እየነገረችን ነበር ማለት ነው። አብርሃም ጋር ብዙ ጊዜ ተጣልተዋል፣ ታርቀዋል፣ አብረውም ደስ የሚል የፍቅር ጊዜን አሳልፈዋል። ከዛም አልፎ እንግዲህ ልጅን ወልደዋል ማለት ነው። ነገር ግን ይሄ ሁሉ ሲሆን አሁን ላይ አለመግባባት ላይ ናቸው። ሁለቱም የተለያየ ቦታ ነው የሚኖሩት። አብርሃምም ከቤት እንደወጣ ይታወቃል። ያው ከቤት እንዲወጣ ደግሞ ምክንያት የሆነችው ሩታ ናት እና ይሄ ሁሉ ነገር እንዲፈጠር ምክንያት ለመሆኗ ደግሞ እንደ ምክንያት ያቀረበችው ሌላ ነገር አለ ማለት ነው። እንግዲህ ያው እንደሚታወቀው ሩታ ልጅ ወልዳለች። ያው እንግዲህ እርጉዝም በነበረችበት ጊዜ ያሳለፈቻቸው ከባድ ጊዜያቶች እንዳሉ ተናግራ ነበር። ያው እነዚህ ከባድ ጊዜያቶች ያው በእርግዝና ጊዜ የሚፈጠሩ ከባድ ጊዜያቶች መቼም ቢሆን ከአይምሮ አይወጡም፣ ከህሊና አይወጡም፣ ቶሎ ለመርሳት ያስቸግራል እና ያ ነገር በጣም ጫና አድርጎብኛል ብላለች። እንዲሁም ደግሞ ያው የሆርሞን መለዋወጥም ስላለ በጣም የጸባይ መለዋወጥ ያስቸግረኝ ነበረ። ስለዚህ በዛ ምክንያት አብርሃም ጋር መስማማት አልቻልንም ነበረ። እንዲሁም ደግሞ ከወለድኩም በኋላ ያው ይሄ የሆርሞን መለዋወጥ ስላለ በቃ የጸባይ መቀየርን አምጥቶብኛል። ነገሮችን ታግሼ እንዳላሳልፍ አድርጎኛል። ቁጡ እንደሆነም አድርጎኛል። ያ ነገር በጣም ጎድቶኛል። ነገር ግን አሁን ከዛ ስሜት እየወጣሁና እየተረጋጋሁ ስለሆነ ነገሮችን ሰፋ አድርጌ ለማሰብ እየሞከርኩ ነው። ስለዚህ አሁን ነገሮች ይስተካከላሉ ብዬ አምናለሁ። እንግዲህ ባሌም ወደ ቤቱ ተመልሶ ልጃችንን በፍቅር የምናሳድግበትን መንገድ እፈጥራለሁ እንደምንም ብዬ ስትለን ነበር ማለት ነው። እንግዲህ ያው ይሄንን ነገር ስፔሻሊ ወንዶችን መረዳት አለባቸው ብዬ አስባለሁ። ምክንያቱም ይሄ የሴቷ ጉዳይ ብቻ አይደለም። ልጅ ማለት ትልቅ ነገር ነው። ልጅ ወደዚህ ምድር ሲመጣ የሚፈጠሩ በጣም ትልቅ ለውጦች አሉ ሴቷ ላይ ማለት ነው። ያንን ነገር ደግሞ ወንዱ ቀድሞ ማወቅ መቻል አለበት። ልጅ መውለድን ከማሰቡ በፊት ሴቷ ላይ ምን ሊከሰት ይችላል፣ ምን አይነት ለውጥ ሊመጣ ይችላል የሚለውን ነገር ማሰብ መቻል አለበት ማለት ነው። ምክንያቱም ይቺ ሴት ልጅ ነው የምታመጣው። ልጅ ማለት ደግሞ በጣም ትልቅ ነገር ነው። ስለዚህ ብዙ ለውጦችን ሴቷ ላይ የሚያስከስት ነገር ነው። ይሄ ደግሞ ሴቷ ላይ የሚከሰተው ክስተት ሴቷ ብቻዋን የምታመጣው ለውጥ አይደለም፣ የወንዱም እጅ አለበት። ስለዚህ ወንዱ ሆን ብሎ መዘጋጀት መቻል አለበት። ነገሮችን ቀድሞ ማወቅ ማንበብ መቻል አለበት። በቃ ሴቷ ላይ ምን ሊከሰት ይችላል የሚለውን ነገር ማወቅ አለበት። ምክንያቱም ራሷ ላይ ፈልጋ የምታመጣው ለውጥ አይደለም፣ ወይ ደግሞ ብቻዋን ሆና የፈጠረችው ለውጥ ስላልሆነ ማለት ነው። ስለዚህ በዚህ ምክንያት ነው ይሄ ሁሉ ነገር የመጣብኝ ብላለች ሩታ። ያው እንደ ሴት እንረዳታለን። ነገር ግን አብርሃም ደግሞ ቀድሞ ይሄን ነገር ማወቅ መቻል አለበት። ምክንያቱም ሩታ ላይ ለሚፈጠር ለውጥ፣ ሩታ ላይ ለሚፈጠር የሰውነትም ይሁን የአካልም ይሁን የአስተሳሰብም ለውጥ ብቻዋን የፈጠረችው ነገር አይደለም። ልጅ ስትወልድ የሚመጣ ለውጥ እስከሆነ ድረስ እሱም ተጠያቂ ነው። በቃ እሱም እጁ አለበት። ይሄ ለውጥ ለመምጣቱ የአብርሃምም እጅ ስላለበት ቀድሞ ሊረዳት አንደርስታንድ ሊያደርጋት ይገባ ነበር። ነገር ግን ይሄ ሁሉ ነገር እንግዲህ አልፏል። ለማንኛውም አሁን ሩታ ወደ ድሮ ማንነቷ እየተመለሰች ነው። ያው ለውጦችም የቀነሱ ይሄዳሉ በጊዜ ሂደት። ስለዚህ እየተመለሰች ስለሆነ እንደ ድሮ ባሏ ወደ ቤቱ ተመልሶ ልጃቸውን አብረው የሚያሳድጉበትን መንገድ እየፈለገች ትገኛለች ማለት ነው። እንግዲህ ይህንን ነገር አብርሃም ተረድቷት ሀሳቧን ቢቀበላትና አንድ እድል ቢሰጣት መልካም ነው ብዬ አስባለሁ።
እና እንግዲህ ሩታ ይህንን ነገር ለማናገር ማስባለች። አብርሃም ሲመጣ እንግዲህ አብርሃምም መጥቷል። ከመጣ በኋላ ያው አንቺን ፈልጌ አይደለም ልጄ ላይ ነው የመጣሁት የሚል ቃልንም ሲናገር ነበር። እንግዲህ ዛሬ ሩታ በጣም በትህትና ነበር ስታናግረው የነበረው። ነገሮች መስመራቸውን እንዳይስቱ በጣም ስትጠነቀቅ ነበር። ያው አብርሃም እንደውም ትንሽ ኩራት ቢጤም አለበት። በዛ ላይ እየተለመነም ስለሆነ በቃ ኮርቷል። ስለዚህ ሩታን እንደውም ያን ያክል ብዙ ክብር ሰጥቶም እያናገራት አልነበረም። ነገር ግን ሩታ ይህንን ነገር ችላ እንደውም በስርዓት እያናገረችው ነበር ማለት ነው። አብርሃም እንግዲህ ልጁን አይቷል፣ ልጁ ጋር ተጫውቷል ምናምን። ያው ልጁን በማየቱ ደስተኛ ነው። ሩታ ደግሞ ሞራ አብርሃም እዛ ቤት ስለሄደ በጣም ደስተኛ ነበረች። በቃ ፊቷ ላይ ያስታውቃል ደስታዋ። እና ይሄ ነገር ዘላቂ ቢሆን በጣም ደስ ይለናል። ምክንያቱም በቃ አንድ ላይ ቢኖሩ የድሮ ፍቅራቸው ቢመለስ በጣም አሪፍ ነገር ነው የሚሆነው። እስከ መቼ ድረስ ተለያይተው ነው የሚቆዩት የሚለው ነገርም ጥያቄ ስለሚሆን ማለት ነው። ስለዚህ አንድ ላይ መኖራቸው ላይ ቀር ወደፊት ገና ካሁኑ ነገሮችን ቢያስተካክሉ መልካም ነው። እንግዲህ በመሀል አብርሃም እየተጫወተ ልጁን እያጫወተ ባለበት ሰዓት በቃ ልጄን ይዤ ወደ ውጭ ወጣለሁ ብሏት ነበር። ሩታም ደስተኛ አትመስልም እንደዛ ስለጠየቃት በቃ ወደ ውጭ ይዞ እንዲሄድ ልጁን አልፈቀደችለትም። ነገር ግን አብርሃም በጣም ተከራክሯት ነበረ። ይዤ መሄድ ፈልጋለሁ፣ ይዤ እወጣለሁ፣ አዝናናዋለሁ ምናምን እያላት ነበር። ሩታ እንግዲህ ምናልባት ያው ይዞብኝ ሊጠፋ ይችላል ብላ አስባ ሊሆን ይችላል። ምክንያቱም ያው ስላልታረቁና አብረው ስላልሆኑ ያው ውስጧ ላይ ጥርጣሬ ሊኖር ይችላል ብዬ አስባለሁ። ምክንያቱም የሚፈጠረው አይታወቅም። በየጊዜው በህይወታቸው አዳዲስ ነገር ስለሆነ የሚፈጠረው አዳዲስ ነገር ስለሆነ የሚከሰተው ሁሌ አሁንም አብርሃም ልጅን ላጫውት በሚል ሰበብ ይዞ ሄዶ ልጁን ይዞባት ሊጠፋ ይችል ይሆናል፣ አይታወቅም። ስለዚህ ለአንድ ቀንም ቢሆን ማዘን የለባትም። ያ ነገር አሳስቧት ይመስለኛል። ይዤ ሄዳለሁ ልጄን ምናምን ሲላት ደስተኛ አልነበረችም። አይ ነው ይዛ አትሄድም፣ ከሄድንም ደግሞ አብረን ነው የምንወጣው ምናምን ብለዋለች። እንግዲህ አብርሃምም ከሩታ ጋር መውጣቱን አልፈለገውም፣ ልጁንም ይዞ ሳይሄድ ቀርቷል ማለት ነው። እንግዲህ አብርሃም እስከ መቼ ድረስ ነው ልጁን እየተመላለሰ የሚጠይቀው የሚለው ነገር ጥያቄ ነው። ስለዚህ ለዛም ይመስለኛል ሩታ እንግዲህ በቃ አንተም ልጅህን እየተመላለስ ከምትጠይቅ በቃ እዚሁና እንደ ድሯችን አብረን እንሆን፣ እዚሁ ቤታችን አብረን እንኖር ብላ አናግረዋለች ማለት ነው። አብርሃምም ፈቃደኛ አይደለም። ሻንጣዬን ይዘሽ ነው ከቤት ያስወጣሽኝ፣ ዛሬ ምን አስበሽ ነው ምናምን የምትይኝ ነው ወይስ ብቻሽን ስትሆኚ ደብሮሽ ነው ምናምን ብሏት ነበረ። እሷም እንግዲህ አይ በቃ አብረን እንድንኖር ስለፈለኩ ነው፣ በቃ የድሮ ንግራችን እንዲመለስ ስለፈለኩ ነው። በፊት እንደዛ ያደረኩት ጥሩ ሙድ ላይ ስላልነበርኩ ነው፣ አሁን ግን አሪፍ ሙድ ላይ ስለሆንኩ ነው አብረን እንኖር እያልኩ ያለሁት ብለዋለች። አብርሃም ሊቀበላት ፈቃደኛ አይደለም ማለት ነው። ይሄ ነገር ደግሞ ያው በጣም ነው የሚያሳዝነው። ሩታ እውነት ለመናገር ዛሬ በጣም ታሳዝን ነበረ። ምክንያቱም በቃ ውስጧ በጣም እየተጎዳች እንደሆነ ያስታውቃል። ግን እየሳቀች ትሪት እያደረገችው ምናምን ነበር አብርሃምን ስታወራው የነበረው። አብርሃም ደግሞ ያን ነገር አልፈለገም። እንግዲህ አትንኪኝ፣ አትዳብሽኝ ምናምን እያላት ሁላ ነበረ። ያው ሩታ ታግሰዋለች። ዛሬ ከሚገባው በላይ ታግሳ በፍቅር ነው ያወራችው። ያው ወደ ቤት እንዲመለስ ለማድረግ ስለሆነ አላማዋ፣ ያው አላማዋንም ለማሳካት የራሷን ጉዳት ዋጥ አድርጋ እሱን ትሪት ስታደርግ ነበር ማለት ነው። እንግዲህ ያው በመጨረሻም አብርሃም እሷ ጋር መቆየት አልፈለገም። በቃ ሊሄድ ነው ብሏታል። ትንሽ ቆይ እያለች እየለመነችው ጥሏት ሄዷል ማለት ነው። እንግዲህ አብርሃም እባክህ ወደ ቀልብህ ተመለስና አብራችሁ ልጃችሁን የምታሳድጉበትን መንገድ ፍጠሩ እንላለን። ያው ሩታም ተስፋ አልቆረጠችም። ያው ዛሬ አብርሃም ላይ ያየሁበት ነገር አለ፣ ኩራት ይዞት ነው እንጂ ወደ እኔ እንደሚመለስ እርግጠኛ ነኝ። ስለዚህ ተስፋ አልቆርጥም። አሁንም በተደጋጋሚ መምጣቱ አይቀርም እዚህ ቤት። ስለዚህ በመጣ ቁጥር ደጋግሜ የይቅርታ ሀሳቤን እጠይቀዋለሁ፣ አነሳለታለሁ። ወደ ቤት እስከሚመለስ ድረስ ይህን ነገር አላቆምም፣ ተስፋ አልቆርጥም ብላለች ማለት ነው። እንግዲህ እኛም የሩታ ምኞት እንዲሳካ ምኞታችን ነው። መልካም ምኞታችንን መግለጽ እንወዳለን። በዚህ አጋጣሚ እንግዲህ የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተንም ሀሳብ ኮመንት ላይ አስፍሩልን። መልካም ጊዜ ይሁንላችሁ።